ሰላም ጤና ይስጥልኝ። የዩቲዩብ ቻናል ተከታታዮች እንዴት አደራችሁ? እንዴት ናችሁ? ሰላም ናችሁ ወይ? አላችሁልኝ? ያለው እኔ እግዚአብሔር ይመስገን። ዛሬ ደግሞ ምንድን ነው እሱ አሳ ልጠብስ ጁማን በአሳ ልናሳልፍ ነው ማለት ነው። እዚህ ጋር ደግሞ ምን አለኝ? እዚህ ጋር ደግሞ እርቢያን አለኝ። እርቢያኑን ደግሞ ለብቻው ልሰራው ነው ማለት ነው። እዚህ ጋር ደግሞ አሳዎችን እንደዚህ አጣጥቤ በጣም አሳምሬ ቆንጆ አድርጌ ያስቀምጫቸዋለሁ ማለት ነው። የኔ ውዶች እና እንዴት ናችሁ? በተረፈ አላችሁልኝ? እግዚአብሔር ይመስገን እኔ ደህና ነኝ። ጁማ እንዴት ይላል? እኔ ጋ ሁሉ ሰላም። እንደዚህ ዝግጅት ላይ ነው ያለሁት የኔ ውዶች። ክብር ደመቅ በሉልኝ ማለት ነው። አሳዬን እንግዲህ ዛሬ እደድ ነው። ሙቀቱ ሙቀት አይደለም እንጃ እንዴት አድርጌ እንደምጠብሰው እላችኋለሁ የኔ ውዶች። እንግዲህ ተከታተሉኝ እስከ መጨረሻው ድረስ ማለት ነው። ዛሬ እንግዲህ ውሏችን አሳ ጠበሳ ላይ ሆኗል ማለት ነው። የሁላችሁ ሙቀቱ ሙቀት አይደለም፣ ሙቀቱ አይደለም። ወተናል እንግዲህ እዚህ ጋ ነው የአሳ እቃችን ማለት ነው። እንግዲህ እዚህ ላይ ነው የምንጠብሰው ማለት ነው የኔ ወዶች። እንግዲህ ዛሬ ወይኔ ፀሐይ እኮ አይምሰላችሁ፣ ሙቀቱ ሙቀት አይምሰላችሁ። እንደዚህ ያቃጥላል። እሳት በደጅ ራሱ ባስቀምጠ ይበስላል። ከምር ሙቀቱ ሙቀት አይደለም፣ ደጅ ራሱ ባስቀምጠው ይበስላል ማለት ነው። ኧረ እንግዲህ ያው ደፍ ልበላ። እንግዲህ ምን ታደርጉታላችሁ እኔ ውዶችዬ። እንግዲህ አሳዬን አሁን ልጠብስ ነው ማለት ነው የኔ ውዶች። ጨው በጣም እያስነሰንሳል ማለት ነው። እንግዲህ እንዴት ትላላችሁ? ያው ከሰሌን እንግዲህ ላያዝና አይኔ ሙቀት አይምሰላችሁ። እሳቴን እያስኩ ማለት ነው። ይሄውና ወይኔ ሙቀቱ እኮ አይደለም። ሬ ወይኔ ውዶች እንዴት ናችሁ? አላችሁ ወይ? በተረፈ እንግዲህ ከሰሌን እንደዚህ ለቆስኩኝ ማለት ነው። እና ገና አሁን ነው ያያዝኩት። ይኸውላችሁ ክብሪቱ ውጭ ላይ ስለሆነ አይታይም ማለት ነው። እና በተረፈ እንዴት ናችሁ? አላችሁልኝ ወይ? ያው ክብሪት ለኮስኩኝ የኢትዮጵያ ክብሪት እኔ ልየዋን ያው እርቢያኗንም የታረግሽው እንዳትሉኝ ማለት ነው። ቅድም ያሳየዋችሁ እርቢያን እንደዚህ በሚያምር መልኩ እንደዚህ የሰራሁት ነው የኔ ወዶች። እና እንዴት ናችሁ? በተረፈ አላችሁ ወይ? ዙማ እንዴት ነው? እኔ ጋር ሞቅ ደመቅ ሸብረቅ ነው እላችኋለሁ ውዶችዬ። እንግዲህ እንደ ሌማዴ እንደምጨምረው እያሳቅን መምነቤ ማለት ነው። እንደ ሌማዴ እንግዲህ ነጭ ሽንኩርት ነው የጨመርኩት። ሌላ ነገር የጨመርኩት የለም። የምሳ እያሳቅን የምጨምራቸው ማለት ነው። እያሳቅን ምናምን የጨምረው እና እንዴት ናቸው? በተረፈ አላችሁልኝ? እዚህ ጋር ደግሞ ምን እጨምራለሁ? ሎሚ እጨምራለሁ። ትንሽ የሎሚ ዱቄት እጨምራለሁ። የሎሚ ዱቄት ትንሽ እጨምራለሁ ማለት ነው፣ ሳይበዛ እና ጁማ። ይህ ደግሞ ቁንዶ በርበሬ በነጩ ነው ማለት ነው። አሁን ምን አለን? ምንው ያሳቅን ጨምረ ነው። ከዛ ምን እናደርጋለን? ሚክስ ዋው ሽታው ሲጣፍጥ ምግቡን አላውቅም እንጂ ያው በፊት እንደውም አልሰራም ነበር፣ ግን አሁን ወድጄ ሳይሆን በግድ እየሰራሁ ነው ማለት ነው። እና እንዴት ናችሁ? አላችሁ የኔ ወዶች እና ክብር የምቀበሉልኝ ማለት ነው። እንደዚህ እየሰራሁት ነው። ይሄንን ውዶችዬ እንደዚህ
አይታይም እና ሳይላችሁ ከታያችሁ ማለት ነው የሚመስላል ይታያል፣ ግን አይታይም ዶትዬ አሳይ ይሄና ወይኔ ይሄ ማለት ነው እንደዚህ ደርሳለች ማለት ነው። እርቢያን እንደዚህ ደርሷል። እንግዲህ በጣም ያምራል። ከምረን ምላችን እርቢያን እንደዚህ ያደርሸዋለሁ ማለት ነው። ስጋ ደግሞ ያው ስጋ ነጭ ሩዝ ደግሞ ለአሳ መብላዬ የበሰለልኝ ነው ይላችኋለሁ ልጆች። እና እንደዚህ የሚመሳሰል ምግብ እየሰራሁ ዛሬ ደግሞ